ራሱ ሳይጀምር አልጨረሰም። አሳዛኝ ቶተንሃም ናቸው። ስፐርሶች የቶተንሃም ደጋፊዎችን በእንባ እየተራጩ ነው። አበቃ፣ አለቀ። ሰይጣን ወደ ሞት አመራ። ሰይጣን ወደ ሞት ሄደ። ቶተንሃም የዩሮፓ ሊግ ሻምፒዮን ሆነ። ቶተንሃም ዶሮዎቹ ሰልማሜዝ ላይ እንቁላል ፈልፍለው ጫጩት ወልደው አሳድገው የዩሮፓ ሊግ ዋንጫ አድርገው ሻምፒዮንስ ሊግ ገቡ። ቦንዛ 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 ቶተንሃም ቦንዛ ፖስቴኮግሉ በቃላቸው ተገኙ። በቃላቸው ሁለተኛ ዓመት ዋንጫ ያነሳሉ አላነሱም። ብሬናን ጆንሰን ያስቆጠረው ብቸኛ ጎል ቤቢፌስ ኪለር ሕፃኑ ገዳይ ኦሊገር ሶልሻየር ነበረ። ዛሬ ተራው ተገዳይ ማንቸስተር ዩናይትድ ሆነና ገዳዩ የቶተንሃሙ ቤቢፌስ ብሬናን ጆንሰን ሆነ። ቶተንሃም ሻምፒዮንስ ሊግ ገባ። ዋው! ለንደን ያሉ የአርሰናል ደጋፊዎች ወደ አፍሪካ ይመጣሉ። አማራጭ የላቸውም። ለንደን ላይ መቀመጥ አይችሉም። ኢትዮጵያ ውስጥ ያሉ አርሰናል ደጋፊዎች ደግሞ ከማንቸስተር ዩናይትድ ደጋፊዎች ሊቃጣባቸው